ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ዝርአ ነው የምናሳያችሁ ማለት ነው። ሁሌም እንግዲህ በፍትፈታ፣ ሁሌም በሙጭቃ፣ ሁሌም በሀሜት። እስኪ ከሀሜት ወጣ ብለን አይኔ እናቴ። እዚህ ጋር ግን ያው ካሜራ አሟናችን አልተመቸውም ትላላችሁ እና ሁሌም በቡጨቃ ሁሌም ሰው በማወጨቅ ነበር የምንታወቀው። አሁንም እንቀጥላለን። ሰው መቦጨቁን አንተውም፣ ግን በዛው መካከል ስራችን እየሰራን ነው። ሰው ምን ቦጭቆ ማለት ነው ይሁንላችሁ። እንግዲህ እናት አባቶቻችን ልጄን አረብ ሀገር ልኬ ይላል። እነዚህ አፈር ወጥጣለሁ አረም እያረምን ነው ማለት ነው። ስራ እየሰራን ይኸው እዚህ ጋር አረማርሙ ተብለን አረም እያረምን ነው። አይ ስደት የጓደኛ ይጻጋ ምስኪን ነበር ምስኪን ነበር። ተያይዘን አረም እያረምን ነው እላችኋለሁ። እና በዛ ውስጥ ቆይ ቪዲዮ ብንሰራ ብለን ቲክቶክ ላይ ጨፈርን። ከዛ ደግሞ ወደ ዩቲዩብ ውስጥ ቆይ ዩቲዩብ ተመልካቾቻችን እስኪ ይሄን ቪዲዮ ቢያዩ ብለን ነው አላቸው። ስጋ ያሳቀችኝ ነው ጓደኛዬ። ምን ይሰራሽ ነው ያለችኝ ነው። ያው እየተሳሳቅን ሁለት መሆን ጥሩ ነው። እየተሳሳቅን ኧረ ወይኔ ዜናብ ካረማታርማለች ማለት ነው። እና እንዳስቁ ምናምን ነገር ነግሬያችኋለሁ። ያው ስፖርት እንሰራለን። እኔ በሳቅ ነው የሞትኩት ዛሬ፣ ከምር በሳቅ ነው የሞትኩት። እውነት ለመናገር በጣም እየሳቅን ነበረ። ትላለች ስደት ትላለች ጓደኛዬ። ሰላም ቢያቸው እያልኳት ነው። ሰላም እያለች ሰላም እያለቻችሁ ነው ማለት ነው። እና በጣም ፈታ ያለ ምናምን ነገር በቃ አለ አይደለ። እስኪ ጥምጥሜን ጠምጠም አርግቻለሁኝ። በቃ ያው ጎታቲት እንዳንቺ ጎታታ ይሆን ሻሮጊት እና ለማንኛውም ማለት ነው። እና በጣም ዘና ፈታ ያለን ነበረ። ጓሮ እንትን በሉ ብላ ነው ያኔ እዚህ ጋር ስራ ይሰራል ማለት ነው። አርሙ ብላን ሰውየው የለም። እኛ በነገራችን ላይ አናርምም። እኛ የውስጥ ስራ ነው እንጂ የውጭ ስራ ያለንበትም። ሰውየው ስለተሳፈረ የሚሰራ ሰው ነበረ በንጋሌ። እሱ ስለተሳፈረ እኛ ደግሞ በሱ ቦታ ሆነን ይህንን ቦታ እንደሱ ሆነን እየተንከባከብን ነው ማለት ነው። ተንከባከቡ ተብለን ነው፣ ምክንያቱም እሱ እስከሚመጣ ማለት ነው። እና እዚህ ጋር ደግሞ ዘይነብ ስፖርተኛ ስለሆነች ያያችሁ አላላች ስፖርተኛ ነሽ እንዳትሉኝ ማለት ነው። እና አያችሁት እንደ ጡንቻ ምናምን የሰጠኮ ነው ጡንቻ ጓደኛዬ ያለችኝ ነበረ። እና እዚህ ጋር ጓደኛ ያወራች ነው። አባቴ በሬ ሽጠቅ ሁሉ ነገር አድርግተክ ወደዚህ ያመጣኸኝ ይኸውልህ፣ እኔ እዚህ ጋር አረም ነው ማርመው እንደዚህ ነው የምሰራ እያለች እየሳቅን ነው ማለት ነው። የተሳሳቅን ጊዜያችንን እየገፋን ነው ማለት ነው እላችኋለሁኝ። እና እንደዛ ነው ጊዜያችንን እየፈጀን ነው ያለ ነው። እንግዲህ በየቤቱ ብዙ ነገር አለ ማለት ልላችሁ ፈልጌ ነው። ምክንያቱም እኛ ከሀገራችን ስንወጣ እንዴት ተደላድለን ደልቶ ምናምን የምንኖር ይመስላችኋል? በጣም ብዙ ፋሚሊዎች ማለት ነው። ግን አይደለም፣ በቃ አይደለም። ብዙ ነገር አለ፣ ከዚህ የበለጠ ስራ። እኛ አሁን እግዚአብሔር ይመስገን፣ ምክንያቱም የቤት ስራ ነው የምንሰራ። እንደዚህ የሚሰሩ ሰዎች አሉ ማለት ነው። ከሀገራችን ስንወጣ ብዙዎቻችሁ ደልቶን ተደላድለን ያኔ ምችት ብሎ ምናምን የምንኖር ይመስላችኋልኝ? አይደለም፣ እንደዛ አታስቡ፣ እውነት አታስቡ እንደዛ ማለት ነው። ብዙ ችግር አለ፣ መራብ አለ፣ መጠማት አለ፣ መገረፍ፣ ብዙ ነገር፣ መገለማመጥ፣ ስድብ። እውነት ህጥል እንኳን ልጆች የሚሳደቡ አሉ ማለት ነው። እኛ ግን እግዚአብሔር ይመስገን እንደዛ ነገር የለብንም። እዚህ ጋር ይንትን የመብሬ ዘፈዘፈኝ እያልኳት ነው ጓደኛዬ፣ የመብሬ ዘፈን ማለት ነው። አይ ኔ ሎሚዬ ይሄን ሰው ቲክቶክን አጭነናን ቆታል ማለት ነው። እንዲህ እንደሆነ ግን አላውቅም። በጣም ቲክቶክ ላይ በጣም ተጨናንቋል። እሱን ዝፈኝ እያልኳት ኔ ሎሚዬ ያለች እና
ማለት ነው። እኔ ግን ያው ድምፁን ኤዲት አድርጌዋለሁ፣ ምክንያቱም በጣም የመካየፍ ምናምን ጩኸት ነበረ። ለዛ ዩቲዩብ ደግሞ ታውቁታላችሁ ይቀጣኛል ብዬ የራሴን ድምፅ ነው አሁን ሪከርድ እያደረግኩላችሁ ያለው ማለት ነው። እና ሴትዮዋ መጣች እዚህ ጋር ማለት ነው። ሴትዮዋ መጣችብን ማለት ነው። ሴትዮዋ ስትመጣችብን ያ ደስ ላይላት ይችላል ብለን ያኔ እሷ ያኔ ነጣ የላትም ግን ያው ደስ ላይላት ይችላል ብለን ወደ ካሜራው ሄድ ማለት ነው። ጓደኛ የሳቀች ነው ምሮ ምሰሪው ምናምን እያለች ታስቀኛለች። እና እንደዛ ነው እላችኋለሁ ማሮቼ ወዶች። ይሄ አቤት አቤት አጎንብሽ እንጂ እንደው ፈርዶብሽ አጎንብሽ ማለት ነው። እና በጣም ግቢዋ በጣም ብዙ ነው ያሉት። መስራት ተክላለች ከብቶች ያሏት እዚህ ሳይሆን ከብቶቿ ገጠር ናቸው። ግን ይሁን ለከብቶቹ ነው ትወስዳላችሁ ነቀሉ ብላን ነው ማለት ነው። ለማንኛውም እንወዳችኋለን፣ እናከብራችኋለን። ሀሳብ አስተያየታችሁን በሱ ጠንክሩ ለምትሉ ከልብ እናመሰግናለን። አሁንም ቢሆን የበለጠ ደግሞ ሀገራችን ገብተን በጣም ብዙ ነገሮችን እንሰራለን። እግዚአብሔር ፍቃድ ይሁንና ፈጣሪ ሰው ያደረሰበት አድርሶን እኛም እንደሰው ብዙ ነገር የምንሰራ ያደርገን ማለት ነው። እናንተ በርቱ ጠንክሮ ሲያትሉ ነው እኛም ደግሞ ምን በረታው። እስቲ በርቱ ጠንክሮ በሉን። እንወዳችኋለን፣ እናከብራችኋለን።